ምን ይላል ገጹን ሁሉ እንናገራለን ያለበትን ቦታ ጥቂት እናላምበው ምን እንደሚል ቃል በቃል ከራሱ ከመጽሐፉ ላይ ማለት ነው። ተመልካቾቻችን ፊት ለፊት እናሳያቸዋለን የምናነባውን ነገር ማለት ነው። ምንድነው እንግዲህ አምስተኛ ክፍል የግብረ ገብ መጽሐፍ የተማሪ መጽሐፍ ይላል ከቨር ፔጁ ላይ ማለት ነው። እና ገጽ 81 ላይ ስለምን ይናገራል? አጠቃላይ ስለ አብሮ መኖር ዓለም ሉላዊ የሆነች ነው እና አጠቃላይ የዓለምን ካልቸር ወይም ባህል አኗኗር ምናምን ማክበር አለብን ምናምን የሚል ጥሩ ሐሳቦች ይናገርና ከዛም በኋላ ወደ ገጽ 82 ሲመጣ ገጽ 81 ላይ አዲስ ባህልን መተዋወቅ የሚል እንደ ሰብ ቶፒክ አይነት ነገር ተደርጎ አንድ አዲስ ባህልን መተዋወቅ ይልና ይጀምራል። ከዛ አዳዲስ ባህሎችን ያነሳ ምናምንና ከዛ ሶስተኛ ላይ ያለፈ ጥላቻን ማስወገድ የሚል ፖይንት አለ። ያለፈ ጥላቻን ማስወገድ ውስጥ ብዙ ነገሮችን ያነሳና እንግዲህ ያለፈ ጥላቻን ማስወገድ ብለን ስንል እንደው በታይትሉ ላይ ቆመን ስናስበው ምንድነው ሊሆን የሚችለው? ጀስት እንደ ሀገር ያለብን የተለያየ ቁርሾ ምናምን ቂም በቀል ምናምን አለ። ስለዚህ እነሱን እናስወግድ ይህ ስነ ምግባራዊ ነው ሊል ነው ብለን የምናስበው፣ ግን እንደሱ አይደለም እያለ ያለው ይቀጥልና ምን ይላል? በዛሬው ማህበረሰብ ውስጥ ብዙ አይነት የባህል ግንኙነቶች አሉ ይላል። እንግዲህ ባህል የምንለው ነገር የአንድ ማህበረሰብ ያኗኗር ዘዬ ማለት ነው አይደል? ብዙ ነገሮችን ቢይዝ ማለት የባህል ትስስር ዘር፣ እድሜ፣ ሃይማኖት፣ መደብ፣ ዜግነት ይልና የጾታ ምርጫ የሚል ቃል አለ። እና ምን ማለት ነው የጾታ ምርጫ ማለት? ስለዚህ ገጽ 81 ላይ ይሄንን ነው ምንድነው እያለን ያለው? የጾታ ምርጫ ማለት ጾታ ይመረጣል። ጾታ እኮ ያለ ነገር ነው አይደል? ያለ ነገር ነው ማለት አንድ ሰው ጾታውን አይመርጥም። ከማንመርጣቸው ነገሮች መካከል አንዱ የተወለድንበትን ዘር አይደል? ከለራችንም ምናልባት አሁን እንኳን እሱ አስቸጋሪ ሆኗል። ሰዎች ጥቁር ከሆኑ ቆዳቸውን አስቀይረው ነጭ ይሆናሉ መሰለኝ። ለማንኛውም ግን እሱን መቀየር አንችልም አይደል? መቀየር የማንችላቸው ከምንላቸው ነገሮች መካከል አንዱ ጾታ ነው። በጤነኛው ዓለም ነው የምናወራው። ስለዚህ የጾታ ምርጫ ይላል ማለት በምርጫ የምንቀይረው ጾታ አለን ወይ የሚል ጥያቄ እንድናነሳ ያደርገናልና እንደዚህ የሚል በጣም አስደንጋጭ ነገር አለው። እንዴት አያው ያረጋል? እንዴት እናንሳ? ያው ምንድነው ያው ሌላው ዓለም ላይ ይሄ እንግዳ ነገር አይደለም። ሌላው ዓለም ላይ አውሮፓም አሜሪካም በትሄድ እነዚህ ነገሮች በጣም ግልጽ ናቸው። ለረጅም ዓመታት ተለማምደዋቸዋል። በአደባባይ የተገለጡ ነገሮች ናቸው። ምንም የሚያሳፍር ነገር አይደለም። ግን በኢትዮጵያ ኮንቴክስት ስትመለከተው